ለምንድነው አንዳንድ ሰዎች ምንም ሳይለፉ ገና በልጅነታቸው ስኬታማ ሀብታም ታዋቂ የሚሆኑት? አንዳንድ ሰዎች ግን እድሜያቸውን ሙሉ ለፍተው የትም የማይደርሱት? ለዚህ ጥያቄ ትክክለኛው መልስ 12ቱ የዩኒቨርስ ህጎች ናቸው። እነዚህን ህጎች አውቆም ሆነ ሳያቅ የመተግበር እና ያለመተግበር ጉዳይ ነው። እነዚህ ህጎችም ምንም ምስጢር አይደሉም። ከዚህ በፊት ሰምታችኋቸው ሊሆን ይችላል። ዘ ሎው ኦፍ ዲቫይን ዋንነት፣ ዘ ሎው ኦፍ ቫይብሬሽን፣ ዘ ሎው ኦፍ ኮረስፖንደንሲ፣ አትራክሽን፣ አክሽን፣ ትራንስሚቴሽን፣ ኮዝ ኤንድ ኢፌክት፣ ኮምፐንሴሽን፣ ሪላቲቪቲ፣ ፖላሪቲ፣ ሪትም እና ዘ ሎው ኦፍ ጀንደር ናቸው። ቴንታሲዮን ስለ እነዚህ 12 የዩኒቨርስ ህጎች እንዲህ ሲል ተናግሮ ነበር። The whole point of life is evolution. Study your laws of the universe. The law of attraction, the law of abundance, the law of equivalent exchange. Study your laws, the laws of cause and effect, the karmic cycle. Study your laws. Dwell into your mind, meditate. Understand that you can alter your realms by your train of thought. ሁሉም ሃይማኖቶች፣ ሁሉም የሃይማኖት መሪ ነቢያት እነዚህን 12 የዩኒቨርስ ህጎች ሊያስተምሩ ሞክረው ነበር። ለምሳሌ ቡዳ እንዲህ ሲል ተናግሮ ነበር። ማንም ሰው ማንኛውንም ነገር በመልካምነት ካደረገ ደስታ ይከተለዋል። ማንኛውንም ነገር ደግሞ ክፋት እያሰበ ካረገ ልክ እንደ ጥላ ህመም ይከተለዋል ብሎ ተናግሮ ነበር። ይሄ ዘ ሎው ኦፍ ኮዝ ኤንድ ኢፌክትን ያሳየናል። ሌላኛው ደግሞ ቁርአን ላይ ምዕራፍ 99 ቁጥር 7 እስከ 8 እንዲህ ሲል ተናግሯል። ማንኛውም ሰው የአቧራ ቅንጣት የሚያህል ክፋት ወይም ደግነት ቢያደርግ ያ ስራው ተመልሶ ያገኘዋል ይላል። ይህም ቁርአን ላይ የተናገረው ነገር ዘ ሎው ኦፍ ኮዝ ኤንድ ኢፌክትን ያሳያል። መጽሐፍ ቅዱስ ላይም የማርቆስ ወንጌል ምዕራፍ 11 ቁጥር 23 እንደዚህ ይላል። ላንብብላችሁ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል። ይሄ ዘ ሎው ኦፍ አትራክሽንን ያሳያል። ለዛሬ የመጀመሪያው ህግ ዘ ሎው ኦፍ ዲቫይን ዋነስ ነው የማቀርብላችሁ። ተከታተሉኝ። ዘ ሎው ኦፍ ዲቫይን ዋነስ የሚለን እዚህ የምንኖርበት ዩኒቨርስ ወይም ዓለም ውስጥ ሁሉ ነገር የተያያዘ ነው የሚለን። ለምሳሌ እያንዳንዱ ሀሳባችን፣ እያንዳንዱ ሰው፣ እያንዳንዱ ድርጊታችን የዚህ ትልቅ መረብ አካል ነው የሚለን። ይህም ማለት ተለይቶ መኖር አይቻልም ማለት ነው። ለምሳሌ ቤተሰቦቻችን ስራ ቦታ መጥፎ ቀን እያሳለፉ ከሆነ እኛ ደግሞ ትምህርት ቤት ውስጥ ያለምንም ምክንያት መጥፎ ቀን ማሳለፍ እንጀምራለን። እንደባደባለን፣ ከክላስ እንባረራለን፣ ወይ ደግሞ ፈተና መጥፎ ውጤት እናመጣለን። ይህ ህግ የሚለን ትንንሽ የምናስባቸው ሀሳቦች ወደዚህ ዓለም ወይም ዩኒቨርስ የኃይል ሞገድን ይልቃሉ። ከዛ ደግሞ ተመልሶ መጥቶ ያ የእኛኑ ሪያሊቲ እና ላይፍ አፌክት ያደርጋል። ለምሳሌ ስለሆነ ሰው ትንሽ ካሰብን በማናስበው ምክንያት ያን ሰውዬ እንገናኘዋለን፣ ወይ ደግሞ ያ ሰውዬ ከመሬት ተነስቶ ይደውልልናል። ኳንተም መካኒክስ ውስጥ ኢንታንግልመንት የሚባል ህግ አለ። ይሄ ህግ የሚለን ሁለት አተሞች ለረጅም ጊዜ አጠገብ ለአጠገብ ከቆዩ አንዱ እንደ አንዱ ቢሄቭ ማድረግ ይጀምራል። እኩል አተሞቻቸው መሽከርከር ምናምን አንድ አይነት ቢሄቪየር ማሳየት ይጀምራሉ እና ኳንተም ኢንታንግልድ ከሆኑ በኋላ የአንዱን ኤሌክትሮን እንደ እጄ ቢይዘው እዛ ጋም ያለው አተም የእሱ ኤሌክትሮን ይቆማል ምንም ነገር ሳይዘው። ይህን የተፈጥሮ ህግ ነው ኢንታንግልመንት የምንለው። እና ዘ ሎው ኦፍ ዲቫይን ዋነስ የሚለን እነዚህ አተሞች ብቻ አይደሉም ኳንተም ኢንታንግልድ የሆኑት እኛም ሰዎች በማይታይ በዩኒቨርስ ክሮች ተያይዘናል ነው የሚለን። ይህንንም የሚያሳየን አንድ መተግበር የምችሉትን ፕራክቲስ ልንገራችሁ። ጠዋት ተነሱና 100 ጊዜ መሰላል 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 በሉ፣ ወይ ደግሞ 100 ጊዜ መሰላል መሰላል ብላችሁ ጻፉ። በእርግጠኝነት የዛን ቀን መሰላል ታያላችሁ። ይህም ኤክስፐሪመንት የሚያሳየን ከዩኒቨርሱ ጋር ኳንተም ኢንታንግልድ እንደሆንን ነው የሚያሳየን። ከ13.8 ቢሊዮን ዓመት ቢግ ባንግ ፈንድቶ ዩኒቨርሳችን ተፈጠረ። እዛ ውስጥ ሃይድሮጅን ብቻ ነበር የነበረው እና የቢግ ባንግ ሙቀት 10 ሚሊዮን ዲግሪ ሴልሺየስ ስለነበረ ሙቀት ሃይድሮጅኑን አጋለው። ሃይድሮጅን ደግሞ ሲግል ታውቃላችሁ አይሶቶፖቹ ተገጣጥመው ሂሊየምን ፈጠሩ። ከሂሊየም ጋር ሆነው ደግሞ በግራቪቲ ምክንያት ተሳስበው ማለት ነው ብዙ ሂሊየሞችና ሃይድሮጅኖች ስታሮችን መፍጠር ጀመሩ። በየቦታው ስታሮች ኮከቦች ተፈጠሩ። ከዛ እዛ ስታር ውስጥ ደግሞ ሃይድሮጅን የበለጠ ሙቀት አገኘ። ሃይድሮጅን ሙቀት ሲያገኝ ታውቃላችሁ ፊውዝ እያደረገ ንጥረ ነገሮችን ይፈጥራል። በዛ ሰዓት የበለጠ ክብደት ያላቸው ነገሮች መፈጠር ጀመሩ እና አይረን፣ ካርበን፣ ኦክሲጅን፣ ናይትሮጅን ተፈጠሩ እዛ ውስጥ እና ሁሉም ኮከብ ደግሞ እድሜው ሲያልቅ ይፈነዳል። ሱፐርኖቫ በሚባል ፍንዳታ ይፈነዳል እና እነዚህ ከዋክብቶች በየቦታው ፈነዳዱ። ሲፈነዳዱ እነዚህን ከባባድ ንጥረ ነገሮች እነ ናይትሮጅን፣ አይረንን፣ ኦክሲጅንን በየቦታው በታተኗቸው። ከዛ የዛሬ 4 ቢሊዮን ዓመት በፊት ደግሞ የኛ ሶላር ሲስተም ተፈጠረ። የኛ ፀሐይ ተፈጠረች። የኛ ፕላኔቶች ተፈጠሩ። እነዚህ ንጥረ ነገሮች ተሰብስበው ማለት ነው። የኛ ፕላኔት ሲፈጠር እኛም ደግሞ እዛ ላይ ተፈጠርን። እኛ የተፈጠርነው ከነዚህ ንጥረ ነገሮች ነው ማለት ነው። እና ይህም ማለት እኛ ለጊዜው የሰውን መልክ ያዝን እንጂ እኛ ራሱ ዩኒቨርስ ነን ማለት ነው።
እና የሆነ ሳይንቲስት ሄዶ በማይክሮስኮፕ ልመራመር ብሎ የሆነ ነገር ሲያይ ዩኒቨርስ ራሱን እያየ ያለው እዛ ጋር ዩኒቨርስ ነው ራሱን ለመረዳት እየሞከረ ያለው። ይህም የሚያሳየን ሁሉ ነገር አንድ እንደሆነና ዘ ሎው ኦፍ ዲቫይን ዋነስ እንደሚለን የተያያዝን ነገሮች እንደሆንን ነው የሚያሳየው። እና መጀመሪያ እንደተናገርኩት ህይወት ከከበዳችሁ እነዚህን ህጎች እየተከተላችሁ አይደለም ማለት ነው። እመኑኝ፣ እነዚህን 12 የዩኒቨርስ ህጎች ካወቃችሁ በኋላ እና ከማወቃችሁ በፊት አንድ አይነት ሰው አትሆኑም።